በጭቃ ተሸፍኖ የቆየው የታይላንድ ወርቃማ ሐውልት አስገራሚ ታሪክ። አንዳንድ ጊዜ እውነታው ከምናየው በላይ እጅግ የላቀ ነው። ለ200 ዓመታት ያህል በታይላንድ ባንኮክ የሚገኙ መነኮሳት ተራ የጭቃ ሐውልት ነው ብለው ሲመለከቱት የነበረው ምስል በዓለም ላይ ካሉ እጅግ ውድ ቅርሶች አንዱ ይሆናል ብሎ የገመተ አልነበረም። ይህ በጭቃ ውስጥ ለዘመናት የተደበቀው የ5 ቶን ንጹህ ወርቅ ታሪክ ነው። ከውበቱ በስተጀርባ ያለውን የጦርነት፣ የጥበብና የታማኝነት ምስጢር ዛሬ በጥልቀት እንመረምራለን። ታሪኩ የሚጀምረው ግንቦት 1955 ዓ.ም ነው። ዋትራ የምትባለው ገዳም አዲስ ህንጻ ሲገነባ እዚያው ግቢ ውስጥ የነበረ አንድ ትልቅ የጭቃ ሐውልት ወደ አዲሱ ቦታ እንዲዛወር ተወሰነ። ሐውልቱ በጣም ከባድና ብዙ ውበት የሌለው በመሆኑ ሰራተኞቹ እንደ ተራቁስ ይዘውት ነበር። ሐውልቱን ሊያነሳ የነበረው ክሬን በድንገት ከክብደቱ የተነሳ ተበጠሰ። ሐውልቱ መሬት ላይ ወድቆ ተሰነጠቀ። በዚያ ምሽት ታላቅ ዝናብ መዝነብ ጀመረ። መነኮሳቱ ሐውልቱ በዝናብ እንዳይበላሽ ሲሸፍኑት ታላቁ ምስጢር ተገለጠ። አንደኛው መነኩሴ በጭቃው ስንጥቅ ውስጥ አንድ እንግዳ ብርሃንን አየ። ባትሪውን አብርቶ ጠጋ ብሎ ሲያይም ከደረቀው ጭቃ በታችም የሆነ ነገር በወርቅ ቀለም ያንጸባርቃል። መነኮሳቱ ሌሊቱን ሙሉ ጭቃውን በጥንቃቄ መፋቅ ጀመሩ። ጭቃው እየተላጠ ሲሄድ በዓለም ታሪክ ታይቶ የማይታወቅ ግዙፍ ከንጹህ ወርቅ የተሰራ ሐውልት ወጣ። ይህ ሐውልት 3 ሜትር ከፍታ ያለውና 5500 ኪሎ ግራም የሚመዝን ንጹህ ወርቅ ነበር። ዛሬ ባለው የገበያ ዋጋ ከ250 ሚሊዮን ዶላር በላይ ያወጣል። ነገር ግን ትልቁ ጥያቄ ይህ ሁሉ ሀብት ለምን በጭቃ ተሸፈነ የሚለው ነበር። ታሪካዊ ምርመራዎች እንደሚጠቁሙት ሐውልቱ የተሰራው በ13ኛው ክፍለ ዘመን ነበር። በወቅቱ ታይላንድ እጅግ በበለጸገ ስልጣኔ ላይ ነበረች። ነገር ግን በ18ኛው ክፍለ ዘመን አጋማሽ ላይ ከጎረቤት ሀገር ቡርማ ወይም የዛሬዋ ማይናማር የመጡ ወራሪዎች ሀገሪቱን ወረሯት። ወራሪዎች ከተማዋን ሲቆጣጠሩ ቤተ መቅደሶችን ያፈርሱና ወርቁንም ሰርቀው ይወስዱ ነበር። በወቅቱ የነበሩ መነኮሳት ታላቁን ቅርሳቸውን ለማዳን አንድ ብልሃትን ዘየዱ። መላውን የወርቅ ሐውልት በጭቃና በድንጋይ ቀቡት። ዓላማቸው ወርቁ እንደ ተራ ጭቃ ሐውልት በማስመሰል የጠላትን ዓይን ማታለል ነበር። ብልሃታቸውም ሰራ። የቡርማ ወታደሮች ገዳሙን ሲያፈርሱ ይህን ሐውልት ዋጋ የሌለው የጭቃ ቁራጭ ነው ብለው ትተውት ሄዱ። የሚያሳዝነው ግን ሐውልቱ ወርቅ መሆኑን የሚያውቁ መነኮሳት ሁሉ በጦርነት ሕይወታቸው አለፈ። ሚስጥሩም አብሯቸው ተቀበረ። ሐውልቱም ለሚቀጥሉት 200 ዓመታት እንደ ተራ ጭቃ ተቆጥሮ በተለያዩ ቦታዎች ሲንከራተት ቆየ። ይህ ታሪክ ከታሪክና ከቅርስም በላይ ነው። ለሁላችንም የሚሆን ጥልቅ መልእክት አለው። ጭቃው ጠባሳችን፣ ፍርሃታችንን፣ ድህነታችንና ሌሎች ሰዎች ስለኛ የሚናገሩት መጥፎ ወሬን ይወክላል። ብዙዎቻችን እኔ ጭቃ ነኝ ብለን እናምናለን። ነገር ግን እውነታው ከጭቃው በታች ያለው ወርቅ ነው። ልክ እንደ ወርቃማው ሐውልት እኛም በውስጣችን ፈጣሪ ያስቀመጠው ታላቅ አቅምና ክብር አለ። በህይወት ውስጥ የሚገጥሙንን መሰንጠቆች ወይም አደጋዎች ውስጥ ያለውን ወርቅ ለማውጣት የሚረዱ አጋጣሚዎችም ሊሆኑ ይችላሉ። ዛሬ ወርቃማው ሐውልት የታይላንድ ኩራት ነው። ጭቃው ወርቁን ከጠላት እንደጠበቀው ሁሉ የእናንተም ያለፈ መከራ ዛሬ ላላችሁ ጥንካሬ ምክንያት ሊሆን ይችላል። በውስጣችሁ ያለውን ወርቅ አትዘንጉ። ይህን አስገራሚ ታሪክ ከወደዳችሁት ላይክ በማድረግ ለሌሎች እንዲዳረስ አድርጉ። በውስጣችሁ ያለውን ወርቅ ለመፋቅ ምን እያደረጋችሁ ነው? ኮሜንት ላይ ሐሳባችሁን አጋሩን። ለሚቀጥለው እንደዚህ አይነት አስገራሚና ጥልቅ ታሪክ እስከምንገናኝ ቸርን ሰንብት።